በሄርቴጅ ሆቴል መዋኛ ገንዳ ውስጥ አንድ ሬሳ ተገኝቷል። የሆቴሉም ስራ አስኪያጅ አስክሬኑ እንደተመለከተ በፍጥነት ለመርማሪ ማሁል ስልክ ደውሎ አሳወቀው። መርማሪ ማሁልም መጀመሪያ አስክሬኑን ካጣራ በኋላ ለማውጣት ወደ መዋኛ ገንዳ ውስጥ ገባ። ሬሳውም በገንዳው ማዶ ጥግ ላይ ይንሳፈፍ ስለነበር ማሁልም መዋኛ ገንዳውን አቋርጦ በመሄድ አስክሬኑ ጋር ደርሶ ወደ ውጪ ጎትቶ አውጥቶታል። አቶ ጃክ የሞቱት በመዋኛ ገንዳው ውስጥ ሰምጠው ሳይሆን በአንድ ግለሰብ ተገድለው እንደሆነ አወቀ። ማሁል አቶ ጃክ ተገድሏል ብሎ እንዲያስብ ያደረገው ምክንያት ምንድን ነው? ማሁል የአቶ ጃክሰን አስክሬን ለማምጣት ከመዋኛ ገንዳው አንዱ ጥግ ወደ ሌላኛው ጥግ ሲሻገር ገንዳው በጭራሽ ጥልቅ እንዳልሆነ በጥንቃቄ አስተውሏል። ውሃው ከማሁል ወገብ በላይ አልደረሰም ነበር። ስለዚህ አቶ ጃክ በዚህ መዋኛ ገንዳ ውስጥ እንዴት ሊሰምጡ ይችላሉ? ይህ ማለት አንድ የተደበቀ ነገር አለ ማለት ነው። በዚህ መሃል ስራ አስኪያጁ የሆቴሉ ባለቤትና አለቃው መገደላቸውን ሲያውቅ በድንጋጤ ተውጧል። ማሁልም እውነቱን እንዲነግረውና ምን እንደሆነ እያለ ሲጠይቀው ስራ አስኪያጁም ለ40 ደቂቃ ያህል ከሆቴሉ ወጥቶ እንደነበረና አሁን መመለሱን ገልጾ ምንም የሚያውቀው ነገር እንደሌለ ነገረው። ማሁልም ሁሉንም የሆቴል ሰራተኞች ቢያነጋግርም ምንም አይነት ማስረጃ አላገኘም። ምርመራም እስኪጠናቀቅ ድረስ ማንም ሰው ከሆቴሉ እንዳይወጣ ትዕዛዝ አስተላልፏል። ማሁል በሆቴል ውስጥ ያሉትን ሁሉንም ክፍሎች መመርመር ጀመረ። 3 ክፍሎች ሲመለከት ግን ቆም አለ። እነዚህ 3 ክፍሎች ውስጥ የትኛው አጠራጣሪ ሊሆን እንደሚችል ተገንዝቧል። የትኛው ክፍል አጠራጣሪ ሊሆን እንደሚችል ልታውቁ ትችላላችሁ? የሁለተኛውን ክፍል በቅርብ ስንመለከት የደጃፉ በር መቆለፊያ የለም። ይህ ማለት ተሰብሯል ማለት ነው። ማሁል ወዲያውኑ ወደ ክፍሉ የገባ ሲሆን በውስጥ የተመለከተው ትዕይንት ግን አይኑን በድንጋጤ እንዲያፈጥ አደረገው። በክፍሉ ውስጥ ሌላ አስክሬን እጆቹ ታስረው ወድቆ አገኘ። ይህም በጣም አስገራሚ ሆኖበታል። ግለሰቡ የተገደለ ይመስላል። ማሁል የሆቴሉን ስራ አስኪያጅ ወደ ክፍሉ ጠርቶ ስለ ግለሰቡ ጠየቀው። ስራ አስኪያጁም ግለሰቡ አቶ ጃክ ጓደኛ ሄነሪ መሆኑን ገልጾ ነገር ግን መቼ ወደ ሆቴሉ እንደገባ ምንም የሚያውቀው ነገር እንደሌለ ተናገረ። ማሁልም ስራ አስኪያጁ ሆኖ ሳለ እንዴት በዚህ ሰዓት እንደገባ አለማወቁን ሲጠይቀው ስራ አስኪያጁም ለ40 ደቂቃ ወጥቶ በነበረበት ወቅት ሳይገባ እንዳልቀረ ገምቷል። ነገሩ በጣም እየተወሳሰበ መጥቷል። በሆቴል ውስጥም 2 ሰዎች ተገድለዋል። ማንም ምንም የሚያውቀው ነገር የለም። ማሁል ሁሉንም ክፍሎች ከመረመረ በኋላ ይህ ወንጀል በአንድ ሰው ብቻ ሊፈጸም እንደማይችል ተረድቷል። 2 ወይም 3 ሰዎች ሊሳተፉበት እንደሚችሉም አውቋል። ማሁል ስራ አስኪያጁ ከሆቴሉ በወጣበት ወቅት ሆቴሉን ማን እንደተቆጣጠረ እንደነበረ ሲጠይቀው ስራ አስኪያጁም ኃላፊነቱን ለአቶ ጆ ሰጥቶት እንደሄደ ተናገረ። ማሁልና ስራ አስኪያጁም ወዲያውኑ ወደ አቶ ጆ ጋር ሄዱ። አቶ ጆም ስራ አስኪያጁ እንደወጣ ሄነሪና ሌሎች 3 ሰዎች ወደ ሆቴሉ ክፍል ገብተው ክፍል እንዲሰጣቸው እንደጠየቁ ተናገረ። ሄነሪ የጃክ የቅርብ ጓደኛ ስለሆነ ወዲያውኑ ክፍል እንደሰጣቸው ገልጿል። ነገር ግን እነዚያ ሰዎች ለምን ጃክን ሊገሉት እንደቻሉና ጃክ በሆቴል ውስጥ ምን እያደረጉ እንደነበር ምንም አልታወቀም። ማሁል የሁለቱንም የሲሲቲቪ ምስል ለመመልከት ወሰነ። ሁሉንም ምስሎች ቢፈትሽም ካሜራዎቹ በሙሉ ጠፍተዋል እና ሲስተሙ ተቋርጦ ነበር። ማሁል ስለ ካሜራዎቹ ስራ አስኪያጁን ሲጠይቀው አጠቃላይ የሲሲቲቪ ሲስተሙ በአቶ ጃክ ቁጥጥር ስር ብቻ እንደሚሆንና ከእሳቸው ውጪ ማንም ሊያጠፋው እንደማይችል ተረድተዋል። ይህ ማለት አቶ ጃክ ራሳቸው ካሜራዎቹን አጥፍተዋቸዋል ማለት ነው። ነገር ግን ለምን እንዲያደርጉ ማሁልም ምንም ሊረዳ ስላልቻለ የአቶ ጃክና ሄነሪን አስክሬን ወደ ዶክተር ሳንጃና ቤተ ሙከራ ወሰዱ። የቤተ ሙከራው በር በሎጂክ የይለፍ ቃል ተቆለፈ ሲሆን ከነዚህ 4 ነገሮች ውስጥ አንዱ ለየት ያለ ነው። ሽጉጥ፣ ጥይት፣ ሚሳኤል እና የእጅ ቦምብ። ከነዚህ ውስጥ ለየት የሚለው የትኛው እንደሆነ ገምቱ። ከነዚህ 4 ነገሮች ውስጥ የእጅ ቦምቡ በጣም የተለየ ነው። ምክንያቱም ሌሎቹ 3 ነገሮች ለመስራት ሌላ ተጨማሪ ነገር ያስፈልጋቸዋል። ለምሳሌ ሽጉጡን ለመጠቀም ጥይት ያስፈልጋል። ጥይቱን ለመተኮስ ሽጉጥ ያስፈልጋል። ሚሳኤሉን ለመተኮስ ደግሞ ማስወንጨፊያ ያስፈልጋል። የእጅ ቦምቡን ለመጠቀም ግን ምንም ሌላ ነገር አያስፈልግም። ማሁል 4ኛውን ቁልፍ ተጭኖ ወደ ቤት ሙከራው ገባ። በቤተ ሙከራ ውስጥም ዶክተር ሳንጃና የጃክንና የሄነሪን አስክሬን መርምራለች። ከጥቂት ቆይታም በኋላ የጃክን ሞት በመድኃኒት ከመጠን በላይ በመውሰድ እንደሆነና አንድ ሰው በኃይል መድኃኒቱን እንዲወስድ ሳያደርገው እንዳልቀረ ለማሁል ገለጸችለት። የሄነሪ ሞት ግን በመታፈን ሲሆን በአፍ ውስጥ የጨርቅ ክሮች ስለተገኙ አፉና አፍንጫው በጨርቅ ተሸፍኖ ሊሆን እንደሚችል ገለጸችለት። ይሄ ሁሉ ጉዳይ ከአደንዛዥ ዕፅ ጋር የተያያዘ እንደሆነ የታወቀ ሲሆን ማሁል ወዲያውኑ ለሶኒያ ደውሎ ስለ አቶ ጃክ መረጃ እንድታሰባሰብለት አዘዛት። ከጥቂት ጊዜም በኋላ ሶኒያ ለማሁል ደውላ
አቶ ጃክ ከጥቂት ዓመታት በፊት በጣም ድሃ እንደነበርና ነገር ግን በድንገት ሀብታም በመሆን በከተማ ውስጥ በርካታ ሆቴሎችን እንደገነቡ ነገረችው። ይህ ማለት ጃክ በአደንዛዥ ዝውውር ውስጥ ሳይሳተፍ አልቀረም። ለዚህም ነው በድንገት ያን ያህል መጥፎ ገንዘብ ሊያገኝ የቻለው። ማሁል ወዲያውኑ ወደ ሄሪቴጅ ሆቴል አመራ። ከሆቴሉ ፊት ለፊት የሲሲቲቪ ካሜራ የተገጠመለት አንድ ትልቅ ሱቅ ነበር። ማሁልም ወደዚያ ሱቅ ሄዶ የሲሲቲቪ ምስሉን ተመለከተ። በምስሉ ላይም ሄነሪን ጨምሮ በእያንዳንዱ መኪና ውስጥ 3 ሰዎች ያሉባቸው 3 መኪኖችን ተመልክቷል። ማሁል የሶስቱንም መኪኖች የታርጋ ቁጥር መዝግቧል። ሆኖም ግን ከቁጥሮቹ አንዱ ሐሰተኛ መሆኑን ተረዳ። የትኛው የመኪና ቁጥር ሐሰተኛ እንደሆነ ማወቅ ትችላላችሁ? የሁለተኛውና የሶስተኛው መኪና የታርጋ ቁጥር አንድ አይነት ነው። ይህ እንዴት ሊሆን ይችላል? ይህም ማለት አንዱ ቁጥር ሐሰተኛ ነው ማለት ነው። ማሁል ወዲያውኑ ወደ አርቲአይ ቢሮ በመደወል ስለ ሁለቱ መኪኖች ጠየቀ። የእነዚህ መኪኖች ባለቤትም በከተማ ውስጥ የሚኖር የአልማዝ ነጋዴ እንደሆነ ታወቀ። ማሁል ወዲያውኑ ወደ አልማዝ ነጋዴው ቤት አመራ። ከቤት ውጪ አንድ የጥበቃ ሰራተኛ ቆሞ ስለነበር ማሁልን ወደ ውስጥ እንዳይገባ ከለከለው። ማሁል ሊያሳምነው ቢሞክርም ጥበቃው ግን ሊሰማው አልቻለም። ማሁል በጥበቃው ላይ ጠንከር ያለ እርግጫ ሰንዝሮ ወደ ቤቱ ገባ። በቤቱ ውስጥ የተመለከተው ትዕይንት ግን ማሁልም በድጋሚ አስደነገጠው። 4 ሰዎች በአንድ ላይ ሆነው ብዙ ገንዘብ በሻንጣ ውስጥ ሲያጭቁ ተመለከተ። ይህ ሁሉ ገንዘብ የአልማዝ ነጋዴው በአደንዛዥ ዝውውር ውስጥ እጁ እንዳለበት ማረጋገጫ ሆኗል። ሰዎቹ ማሁል እንደተመለከቱ ተኩስ ከፈቱበት። ነገር ግን ማሁል ቀላል ሰው ስላልነበረ ሁሉንም ቀጥቅጦ እጅ እንዲሰጡ አደረጋቸው። ከዛም በኋላ ማሁል ለፖሊስ ደውሎ ወንጀለኞቹን በቁጥጥር ስር እንዲውሉ አደረገ። ማሁል አሁን ወንጀለኞቹን ሲጠይቃቸው የሆቴሉ ባለቤት አቶ ጃክና ሄነሪ የገደለው አልማዝ ነጋዴው እንደሆነ ደረሱበት። አሁን ነጋዴው ከአገር ለመውጣት ወደ አየር ማረፊያ ደርሷል። ማሁልም ወደ አልማዝ ነጋዴው በፍጥነት መድረስ ስላለበት ወዲያውኑ ወደ አየር ማረፊያ መራ። እንዲሁም ለአዲ ደውሎ በአየር ማረፊያ ያሉትን ካሜራዎች በሙሉ እንዲቆጣጠራቸው ነገረው። ማሁልም በአዲ በኩል የአየር መንገዱን ካሜራ ተቆጣጥሮለት የት እንዳሉ ነገረው። እሱም ወዲያውኑ በር ቁጥር 7 ላይ ደረሰ። ነጋዴው በሁለት ግዙፍ የጥበቃ ሰራተኞች ተከቦ ነበር። ጥበቆቹም ማሁልን ለማጥቃት ቢሞክርም ማሁል ግን በፍጥነት ጥበቆቹን አሸንፎ ነጋዴውን በቁጥጥር ስር አውሏል። በዚህም መርማሪ ማሁል የግድያ ጉዳዩን በተሳካ ሁኔታ ፈታው።